የድርቢቱ ፋሚሊዎች በሙሉ እንዴት ናችሁ? እግዚአብሔር ይመስገን እኔ በሙሉ ሰላም ሁሉ መልካም ቅዱስ ባለ ድንግል ማርያም እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? ውድ እህቶች በስደት ያላችሁ በሀገር ውስጥ በሀገር ውጭም ያላችሁ ሰላምታዬ ይድረሳችሁ እና ወዶች እንዴት ናችሁ? ያለው በላይቭ እንጂ በዚህ እንኳን እየመጣሁ አይደለም። ትንሽ ስራ ቢዚ ነበርኩ። በጣም ይቅርታ። ዩቲዩብም ያን ያህል እያደገልኝ ስላላደለ ሞራል የለውም። የምር ነው የምላችሁ እና ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ የኔ ውድ ፋሚሊዎች። ዛሬ ምን መሰላችሁ? የእውነት በጣም ደብሮኛል። ለምን ደበረ የመሰላችሁ? በአሁኑ ወር ነበረ የምሄደው ማለቴ ከ10 ምናምን ቀን በኋላ ማለት ነው። በጣም ተናድጃለሁ። በእርግጥ ኖርማል ነው፣ ግን የሆነ በቃ ጓጉታችሁ ማለት ነው። የምር የውሻንጤ ማለት ነው እንድትዘጋጅ ካሜራውን አዘር እንዴት ላሳያችሁ መሰላችሁ? የት ጋር እንዴ ካሜራው አይዞርም። ዙር እንጂ ይኸው በቃ አታክ 2 ሻንጣ ተሰጠኝ። የምር ነው የምላችሁ። ደግሞ ለቤተሰብ አልተናገርኩም ነበር ማለት ነው። ሰርፕራይዝ አደርጋችኋለሁ ብዬ እኔ ሰርፕራይዝ ተደረኩላችኋለሁ። እሱም ምንድን ነው እውነት ለመናገር 1 ወር እንኳን ጨምራለሁ ብዬ አስቤ ነበር ከዛም በፊት ማለት ነው። የዛሬ ወር አካባቢ 2 ወር ነው የቀረኝ ደሞዝ ሲሰጠኝ እኔ 1 ወር ይቃማ ጨምሬ 2 ወር ይቀራል ብዬ ነበር ያሰብኩትኝ። ከዛ 1 ወር ብቻ ነው የቀረሽ አለኝ የግንቦት ደሞዝ ሲሰጠኝ ማለት ነው። ከዛ የሆነ ደነቅ እሺ አልኩት ዝም ብዬ ማለት ነው። ታውቂያለሽ አይደል አለኝ። እኔ እንጃ እሺ ችግር የለውም። ከዛ ትኬት ተባለ። ትኬት ተብሎ ሊቆረጥ ልጁ በኦንላይን ትኬት ሊቆርጥልኝ በኪሎ አልተስማማንም፣ እንትን በደሞዝም አልተስማማንም ነበርና ከ50 ኪሎ በታች እንዳቆርጥብኝ እያልኳቸው ከፊሌ ልጅቷ ናት እየጮኸች ነበር። እንዴት እንደዚያ ይቆረጣል እያለች ማለት ነው። እዛ ምን ሆነ ተራዘመ። አታምጭ ተናገሪ ጌታን ተራዘመ። መቼ ዕለት ነው? ትናንት ወዲያ ነው ምናምን መጥቶ የኢቃማ ጊዜ መጨመር አለብሽ አለሽ ጊዜ ገና አለኝ ማለት ነው። እና አስታውሳለሁ እኔ መጥቼ በ1 ወር ከ10 ቀን ሜዲካል ሄጄ በ1 ወር ከ15 ቀን ውጤት መጥቷል ኢቃማ። ከዛ ምን ቢል ጥሩ መሰላችሁ? 3 ወር አለሽ 3 ወር ወይም ደግሞ 2 ወር ከ15 ቀን እንደዛ ነገር ለተታች 3 ወር አለሽ አለኝ። እንዴት ወዴት እንዴት እኔ ደግሞ እንደዚህ 2 ዓመት ተቀምጬ በወራቶች መጠራት አልፈልግም። ሐምሌ እኩሌታ በቃ ሐምሌ መጨረሻ በኋላ መሄድ እፈልጋለሁ። መሄድበት ፕሮግራም አለ ነሐሴ ላይ እንደመጣ ፍቃድ እና እኔ የምጓጓው ነሐሴ ወር ላይ እዛ ለመገኘት ነው እንጂ ሐምሌን ለእኔ ኖርማል። እነሱ ሲጀመር መጀመሪያ እነሱ አጣደፉት ማለቴ ገና ጊዜ እያለው ትኬት ካቆረጥ ነው
ገና ጊዜ እያለው ማለት ነው። ከዛ ምን አገባኝ ብዬ ይሻላል። ለምሳሌ ይውላችሁ ትክክለኛ እንደ ኢትዮጵያ አቆጣጠር የሚያልቀው ኮንትራቱ መቼ መሰላችሁ? ሐምሌ 5 ነው። ግን አሁን ሰኔ ወር ላይ ኮንትራትሽ ይጠናቀቃል ተባልኩ። ኦኬ ምን አገባኝ እሺ አልኳቸው። ከዛ ሰኔ ወር ስለሚያልቅ አስቀድሞ መቁረጣቸው በነገራችን ላይ ትኬት ይቀንስላቸዋል ለእነሱ አሪፍ ነው። አሁን ነው በቃ ምትሄጂ ተብዬ እሺ ብዬ አሁን እናታቸው ነኝና እኔን አጓጉቶ ማለት ነው። ሰውየውን ቢሮ ጥሩ ነው። ቢሮ ሂጄ አስቆንትን ብለን ቆጥረን ነበረ 2 ወር ከምናምን ቀን በቃ 3 ወር አለሽ አለ። 2 ወር የኢቃማ ጊዜ ነው። 1 ወር ደግሞ የዓመትሽ ማሟያ ነው አለ። የመኪና ማሟያ ማለት ሰኔ ነው። ሐምሌና ነሐሴ ውዶቼ እንደቆይማ እዚህ ጋር ሳስታውስ ልጠይቃቸው። ሐምሌ ነሐሴ እኩሌታ ላይ ያልቃል ኢቃማው ሳያልቅ ነው መሳፈር ያለብን። ነፍስ ኢቃማው ሳያልቅ እንደው በእናታችሁ ይሄን ነገር የምታውቁ ልጆች ካላችሁ መልስ እፈልጋለሁ፣ ማወቅ እፈልጋለሁ። በዚህ ነገር ማለት በዚህ ነገር መልስ እፈልጋለሁ። የሚያልቀው ከኢቃማው ሳያልቅ ነው መሳፈር ያለብን ነው ሳለቀ በኋላ ነው። እኔ እንደማውቀው ከሆነ ቢያንስ የተወሰነ ቀናት መቅረት አለበት። ካለቀ ቀራማ አልገባም እንዴ? ኦልሬዲ ኮንትራቱ እኮ በቃ ፓስፖርት ቪዛው ኤክስፓየርድ አድርጓል። በሁሉ 2 ዓመት በቃ አለቀ ተጠናቀቀ ማለት ነው የገባሁበት። ከዛ ገና ነው በርግጥ 15 ቀን ነው አለ እና ለምን እንዴት 3 ወር ሊለኝ ይችላል? ውዶች እስቲ ይሄን ነገር የምታውቁ ነገሩ በእናታችሁ። ለምሳሌ እኔ የማውቀው የምር ነው የምላችሁ ጌታን ሳያልቅ ነው መሳፈር ያለብኝ ማለት ነው። እና በመራዘሙ ትንሽ ደባሪ ግን ለወጪ ይጠቅማል ብሩ። 2 ዓመት ሰርቼ ያላለፈልኝ 2 ወር ኢቃማ ጊዜ ሰርቼ ሊያልፍልኝ ካፈለኩ እኮ አልፈልግም ብዬ መሄድ እችላለሁ። ግን ሐምሌ ልስራ 2 ዓመት ቆይቼ በግጭት መለያየት አልፈልግም። አሁን ትመለሻለሽ? አዎ እንደምመለስ ነው የሚያውቁት። ግን ወይ አንዴ ልውጣ ብቻ እናታቸውንና ጥሪያራቸውን ሲያሩብኝ እንደከረሙት ማንኛውም ሰራተኛ ዋይፋዋን እየለመጠጠኝ ነው የምትሰራው። እኔ ካርድ በራሴ ሞልቼ ለዛው ምን እንደሆነ ታውቃላችሁ? ቤተሰብ በጣም የተዳደርኩት ነገር ሰው እኮ አንድ ሰው ለማስቀረት ማለት እንድትመለስለት በቃ የሆነ በማታለል በፍቅር በሰላም መለመን እና ሲቀጥል ደግሞ ደሞዝ ጨምርልሻለሁ ተብሎ እኔ ማለት ነው በዚሁ ደሞዝ ነው እንድሰራላቸው የሚፈልጉት። ለምን 1000 ብር ነው ደሞዜ። ከዛ ካርድ በራሴ ነው በየ28 ቀኑ በየ24 ቀኑ 115 ብር አወጣለሁ። ታዲያ እንደዚህ አይነት ሰራተኛ የት ያገኛሉ? የምር የራሴ ማካበት ሳይሆን አስቡት። የስራ እረፍት የለ፣ ካርድ በራሳችሁ ሞልታችሁ እንደመድኃኒያ ኧረ ስንቱ ተነስቶ ያልቃል። እንደው ስንቱ ተነስቶ በመሬት ይሰማ። እኔ እኮ ደግሞ ማለት ነው አንዲት ሰራተኛ እኔ አሁን ስመጣ ለጽዳት ነው የመጣሁት። ግን ምንም አትመኑ ምግብም ራሴ ነው የምሰራው፣ ጽዳትም ራሴ ነው የምሰራው። ሲቀጥል ደግሞ ከዛ ውጭ አትክልት አለ፣ አትክልት ማጠጣው እኔ ነኝ።
ከግቢ ውጭ የሚበቃ አረም አለ። እሱ እመቤቴ ለአባቴ ሰርዶ ለአባቴ አንድ ቀን ያልነቀልኩትን እኔ የገበሬ ልጅ ነኝ በነገራችን ላይ አረም አርሜ ብዙ ነገር እንትን ብዬ ነው ያደኩት። ግን የምኖረው ደግሞ አግብቼ አዲስ አበባ ነው። የገበሬ ልጅ በመሆኔ አላፍርበትም። ግን ቢሆንም ደግሞ ለአባቴ ሰርዶ አልነቀልኩም። የገጠር ልጆች ታውቃላችሁ ስለ ግብርና ስራ ማሽላ እናርማለን። ማሽላ እርሜያለሁ፣ በቆሎ፣ ሩዝ፣ በርበሬ እንደዛ ነገር ሰውዬው አለ ማለት ነው። እየተገላመጥኩ ነው የማወራው እና የኔን ሰርች ግን ይህን ሳርም የአንድ ቀን ሰርዶ ነቅዬ አላውቅም። እንኳን እኔ አባቴ የሚያው ገበሬው የለየለት ሰርዶ አለ። የሰርዶ ማጥፊያ ይረጫል፣ ከዛ ይሞታል፣ ከዛ ይታረሳል። ሲታረስ ይጎለጎላል። ለአባቴ አንድ ቀን ሰርዶ ያልነቀልኩትን መጥቼ ከዚህ እናቴ ቢሆንማ እንደው መድኃኒዓለም የምር ፈጣሪ ከዚህ ቤት አውጣኝ ብዬ ለምኜው ነበረ። እግዚአብሔር አምላክ አሳክቶልኛል። ያስወጣኝ ነው ብዬ አስባለሁ። እንግዲህ ዘመነ ተስፋ ላይ ነኝ ያለሁትና ለማንኛውም የኔ ውዶችዬ ብዙ መራዘሙን ላሳውቃችሁ ብዬ ነው። በጣም በጎን ደብሮኛል። ልጄ አያውቅም፣ ቤተሰቦች አያውቁም። አለማወቃቸው ደስ አለኝ። ለምን ወንድሜ ነው የሚያውቀው፣ አንድ ወንድሜ ማለት ነው። ሁሉም ቤተሰብ ወንድሜ ብቻ ነው ያውቃል። እሱም ብቻ ነው ትኬት ሊቆረጥ ሽርጉድ እያሉ ነው ምናምን ያልኩት እና መቼ ተቆረጠ ወይ እንዴት ሆኖ ምናምን እያለ እየጠየቀኝ ነው። ከዛ እንኳንም ተቆረጠ እንኳንም አዎ በቃ በዚህ ወር፣ በእርግጥ እሱ በዚህ ወር እንደሚመጣ ያውቃል። ቢሆንም እሱ እንኳን ችግር የለም ይረዳኛል። ግን እንኳንም አባት ያልሰማ፣ እንኳንም እህት ወንድሞች ያልሰሙ፣ ልጅ ያልሰማን፣ ባለቤት ያልሰማን ማንም ሰው በዚህ ወር እንደሚመጣ ያውቃል። በእርግጥ ኮንትራቴ ሐምሌ ላይ እንደሚያልቅ ያውቃሉ። ሐምሌ ነው ሊጠራጠሩ የሚችሉት እንጂ በአሁኑ ወር ኔቨር ማንም አይጠራጠረኝም ነበር። ለሰርፕራይዝ ተመችቶኝ ነበረ። አበላሹብኝ። የስራቸው ውስጣቸው ይሄ ሰርፕራይዝ እሱ ነገር ብቻ ትንሽ ደብሮኛል፣ ሰርፕራይዝ ስለተበላሸብኝ። ከዛ ውጭ እግዚአብሔር ይመስገን ዋናው ነገር ጤና ነው ውዶቼ። እንግዲህ 2 ዓመት ቆይቼ 2 ወር አልቆይም ብዬ አልጣላም ብዬ ምንም ችግር የለም እሺ ብዬ ተቀብያለሁ እላቸዋለሁ። በሚቀጥለው ወርማ ኮንትራቴ እንደሚያልቅ ስለሚያውቁ ያን ያህል ሰርፕራይዝ ሊሆኑልኝ አይችሉም። አበላሹብኝ ጋይስ። ልጄን ማለት ነው አየር መንገድ መጥተህ ነው የምትቀበለኝ ነውስ እቤት ድንገት ሰርፕራይዝ ላድርግ ስለው አይ አየር መንገድ ይደክመኛል አልመጣም አለ። ቅርብ እኮ ነው፣ 2 ታክሲ ነው ከቤታችን ማለት ነው፣ የአዲስ አበባው ማለት ነው። ከዛ ስለው አይ አለኝ እለዋለሁ ከቤት መጥተሽ ሰርፕራይዝ አድርጊኛለሽ። ፌንት አትነቅልም አልኩት። አልነቅልም ችግር የለውም አንቺ ብቻ መጥተሽ ሰርፕራይዝ አድርጊኝ እንጂ እኔ ፌንት አልነቅልም ብሎኝ ነበርና ይሄን ነገር ነበር ማድረግ የፈለኩት። በዛኛው ወርማ ይነቃብኛል እና እንዲህ አድርጎ ሀሳቤን መንቅርቅሩን አወጡብኝ እላቸዋለሁ። ምንም ማድረግ አልችልም። አም ሶሪ። የስራቸው ውስጣቸው እነሱ እኮ ጠሸሸ ናቸው እና ነገሩ በሆነ ወር ሊልኩኝ ይችላሉ። ናይ በሆነ እንኳን አይልኩኝ እርግጠኛ ላይ በቃ በሆኑ ተሰርዟል። ግን በሚቀጥለው ወር እኔም እያሰብኩ ነው። 1 ወር ከጨመርኩባቸው የቀና ጊዜ የሚያስገድደኝ ስለሌለ በሆነ ወር ብቆርጥ ደስ ይለኛል። ሄድ እለዋለሁ። ካልሆነም ደግሞ እንዲህ የዛኛው ወር ላይማ ማለት ነው ፍስለታ ጾምን እዛ መጾም መሆን እፈልግ ነበረ። እግዚአብሔር ይፈቅድልኝ 16ኛውን ቀን ለማስቀደስ ለመጾም ፈልጌ ነበረ። የድንግል ማርያም ልጅ ከወደደኝ እዛ ያርገኝ። እኔ እሞክራለሁ የምችለው ሁላ እርግጠኛ ነኝ። በቃ ፍስለታ ጾም በሚፈታበት ታይም ነው በቃ እና እወዳችኋለሁ።
ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ እና ደግሞ በሌላ ቪዲዮ መልስላችኋለሁ። በላይቭ እንትን ላይ ኮሜንት የጻፋችሁልኝ ልጆች በዚሁም በእንትን ላይ በትክክለኛ ኖርማል ቪዲዮ ላይ ኮሜንት የጻፋችሁልኝ ልጆች ኢንሻአላህ ወይ ነገ ወዲያ ለሁላችሁም መልስ ሰጣችኋለሁ። ብዙ ያላችሁ ልጆች አሉ። ታድለሽ ልትሄጂ ነው ወይ? እስቲ የህይወት ታሪካቸው የገጠማችሁ ገጠመኝ ባልኩት ደግሞ የኔ ተወርቶ አያልቅም። ሲመቸኝ በሰፊው እጽፍልሻለሁ። እንደገና ደግሞ ምንድነው ፀጉሬን እየሰራው ደግሞ የሆነ ቪዲዮ ላይ ገብቼ እንትን ብዬሽ ነበር። በሱም ደግሞ የኔማ ምንድነው በጣም ያሳቀኝ ኮሜንት አለ፣ እመለስበታለሁ በሌላ ቪዲዮ። የሁላችሁንም እያንዳንዳችሁ መመለስ ስለማልችል በውስጥ የሁላችሁንም ሸክፍ አድርጌ ይዤ ቪዲዮ እሰራላችኋለሁ። ወይ ነገ ከነገ ወዲያ ለፍጣሪ ፍቃድ ታውቃላችሁ። ይስሙ ማታ ብቻ እንድክም ይለና የምር ሻወር መውሰድ እራሱ እንዴት እንደሚደክመኝ ከብቻ መውደቅ ነው የምፈልገውና ለዛ ነው። በጣም ይቅርታ። ለሁላችሁም መልስላችኋለሁ። እሺ የኔ ወዶች፣ ዝም ያልኳችሁ እንዳይመስላችሁ፣ ዝም አላልኳችሁም። አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮቹ ላይክ ሼር እያደረጋችሁ ለዚህ ወንድሞቻችን እንዲደርስልኝ አድርጉ። አበረታቱን። ዲል ለማዳም ቅመሞች ዛሬም ነገም ወደፊትም ህልማችንን ሳናሳካ አንልም። ምንጊዜም ወደፊት ነን። ወዳችኋለሁ ባይ